በቅድሚያም የመካከለኛው ምስራቅ ቀውስ አሁንም ተባብሶ ቀጥሏል። የአሜሪካ አውሮፕላን ተሸካሚ መርከቦችን ጨምሮ 3 የጦር መርከቦች በሆርሙዝ ወሽመጥ አካባቢ እየተንቀሳቀሱ ወሽመጡን መዝጋታቸው ተዘግቧል። ወሽመጡ መዘጋቱን ተከትሎ ዛሬ ሌሊቱን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ዳግም ማስጠንቀቂያ አሜሪካ የሆርሙዝ ወሽመጥ መዝጋቷን አስታውሰው ወደ አሜሪካ የጦር መርከቦች ወይም ወደ ሆርሙዝ ሰርጥ ለመጠጋት የሚሞክር ማናቸውም መርከብ ከፍተኛ የሆነ ጉድመት ይደርስበታል ብለዋል። እገዳውን ተከትሎ ዓለም ተሸብሯል። የዓለም መሪዎችም ለሁኔታው ምን አይነት ምላሽ መስጠት እንዳለባቸው ባለመግባባታቸው መሪዎቹ ተጨንቀዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ስምምነት ላይ ለመድረስ በጣም ትፈልጋለች በማለት በዛሬ ሌሊት መግለጫቸው የተናገሩ ሲሆን ትራምፕ ከጋዜጠኞች ለቀረበላቸውና የተኩስ አቁሙ ሊጠናቀቅ የአንድ ሳምንት ዕድሜን የቀረው የተኩስ አቁሙ ሲጠናቀቅ በድጋሚ ጦርነት ይጀምራሉ ወይስ ምን ማድረግ አቅደዋል በሚል ለቀረበላቸው ጥያቄ ትራምፕ የተኩስ አቁሙ ሲጠናቀቅ ምን ላደርግ እንደምፈልግ አልነግራችሁም በማለት አስተያየት ከመስጠት ተቆጥበዋል። አንድ ነገር የምነግራችሁ ቢኖር የተኩስ አቁሙ ሲጠናቀቅ ለነሱ ለኢራኖች ምንም አስደሳች ነገር አይኖርም፣ የሚያዩት መልካም ነገርም ከዚያ በኋላ አይኖራቸውም ብለዋል። በፓኪስታን ኢስላማባድ የተካሄደው ድርድርን የመሩት የአሜሪካው ፕሬዝዳንት ጄዲ ቫንስም በዛሬው ዕለት ሌሊት ለፎክስ ኒውስ እንዳረጋገጡለት በድርድሩ ትልቅ ስምምነት ላይ የመድረስ ተስፋ ቢኖረንም እንኳን አሁን ኳሷ በኢራን ሜዳ ላይ ነች ብለዋል። ቫንስ ኢራን የኒውክሌር የጦር መሳሪያ ላለማምረት የማያዳግም ቁርጠኝነት ማሳየት አለባት፣ ይህንን ደግሞ ለኢራን አበክረን ነግረናታል፣ የእሷን ምላሽ ነው እየጠበቅን ያለ ነው ብለዋል። ኢራን ዩራኒየም አላብላላም የሚለውን ነገር ለአሜሪካ ማረጋገጫ እስካልሰጠች ድረስ የሆርሙዝ ወሽመጥ ዝግ ሆኖ ይቆያልም ብለዋል። የአሜሪካው መገናኛ ብዙሃን ኒውዮርክ ታይምስ ዛሬ ሌሊቱን ባወጣው ልዩ ዘገባ የስለላ ምንጮችና የድርድሩ አካላትን ጠቅሶ እንደዘገበው በኢስላማባድ በነበረው ድርድር ወቅት ዋነኛ ማነቆ የነበረው የኢራን ዩራኒየም የማበልጸግ ጉዳይ ነው በማለት ገልጾ አሜሪካም በድርድሩ ላይ ኢራን ዩራኒየም ማበልጸግ ስራዋን ለሚቀጥሉት 20 ዓመታት ሙሉ በሙሉ እንድታቆምና አሁን የበለጸገውን ዩራኒየምም ወደ ሌላ ሀገር አሳልፋ አውድማ እንድታወጣ ጥያቄ አቅርባ ነበር። ነገር ግን ኢራን ሰኞ ዕለት በሰጠችው ኦፊሴላዊ መግለጫ ላይ እንደገለጸችው ማበልጸጉን ልታቆም ከአሜሪካ ጋር መስማማቷን፣ ነገር ግን ማበልጸጓን የምታቆመው ለ20 ዓመታት እንደ አሜሪካ ፍላጎት ሳይሆን ለሚቀጥሉት 5 ዓመታት ብቻ መሆኑን ለአሜሪካ እንዳሳወቀችና ይህም የ5 ዓመት የመልስ ሐሳብ ፕሬዝዳንት ትራምፕ ሙሉ በሙሉ ውድቅ እንዳደረጉትና ይህ ስብሰባም እንደተሰረዘ ተመልክቷል። በተጨማሪም አሜሪካ ኢራን ያላትን ከፍተኛ የበለጸገ የዩራኒየም ክምችት ከሀገር እንድታስወጣ የጠየቀች ሲሆን ኢራን ግን ክምችቱን ከሀገር ከማስወጣት ይልቅ ጥራቱን ወደ ታች ዝቅ ለማድረግ ብቻ እንደምትስማማ ገልጻለች። ይህ የኢራን ሐሳብም አሜሪካን አላሳመናትም የተባለ ሲሆን ምክንያቱም ኢራን ወደፊትም ይህንን ውሳኔ ቀልብሳ በአጭር ጊዜ ውስጥ ለጦር መሳሪያ የሚሆን ዩራኒየም ዳግም ልታበለጽግ ትችላለች የሚል ስጋት በአሜሪካ በኩል በከፍተኛ ሁኔታ መፈጠሩንና ድርድሩም በዚህ ሁኔታ መበተኑም ተገልጿል። የኢራን ተደራዳሪዎች ከከፍተኛ መሪያቸው ጋር ተማክረው ፈጣን ውሳኔ ለመስጠት ባለመቻላቸው የአሜሪካ ልዑካን ቡድን ከድርድሩ ወጥተው ወደ አሜሪካም በፍጥነት አቅንተዋልም ተብሏል። በዚህ ውጥረት ውስጥ የዓለም ሀያላን ሀገራት የየራሳቸውን ዲፕሎማሲ ካርድ እየመዘዙ ሲሆን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ዛሬ ሌሊቱን ባደረጉት የስልክ ውይይት አሜሪካም በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ ላይ እያደረገች ያለው አስቆጪ ሲሉ የገለጹትን ድርጊት በዓለም አቀፍ ሰላም ላይ አደገኛ መዘዝ የሚያስከትልና በአስቸኳይ አሜሪካ የጦር መርከቦችም ይህንን እገዳ አንስተው አካባቢው እንዲርቁ ኢራን አስጠንቅቃለች። የሩሲያ ቀዩ ቤተ መንግስት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ሩሲያ የኢራንን ከፍተኛ የበለጸገ ዩራኒየም ተቀብላም በማቀነባበር ወደ ኒውክሌር ነዳጅነት ቀይራ ለመመለስ ያቀረበችውንም የቆየ ጥያቄ አሁንም ክፍት መሆኑን አረጋግጠዋል። ሆኖም ግን ኢራን እስካሁን ጥያቄውን አልተቀበለችውም። በሌላ በኩል ኢራን በአካባቢው ሀገራት ላይ ያልተጠበቀ ክስ ከፍታለች። የኢራን መንግስታዊ የዜና ወኪል ኢርና
ጆርናል እንደዘገበው ከሆነ ኢራን 5 በቀጠናው የሚገኙ ሀገራትን ማለትም ባህሬን፣ ሳዑዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትሶችና ጆርዳን በጦርነቱ ወቅት ዓለም አቀፍ ግዴታዎቻቸውን ጥሰዋል በማለት የጦርነት ካሳ ለኢራን በአስቸኳይ እንዲከፍሉ ኢራን ጠይቃለች። መገናኛ ብዙሃን ከፍተኛ ትኩረት የሆነው የሆርሙዝ ወሽመጥ አሁንም እንደተዘጋ ሲሆን አሜሪካ የኢራንን ወደቦች ሙሉ በሙሉ በመዝጋት የኢራንን የኃይል ኢንዱስትሪ ለማነቅ ስትሞክር ትልቋ የኢራን ነዳጅ ገዢ የሆነችው ቻይና የነዳጅ አቅርቦቶቿ ሲቋረጥባት በኢራን ላይ ጫና ሳድራ ወደ ድርድር ጠረጴዛ እንድትመልሳትም አሜሪካ ተስፋ እንዳደረገችም ጭምር ተመልክቷል። ቻይና ግን በጉዳዩ ውስጥ እጇን እንደማታስገባና የሆርሙዝ ወሽመጥ ለቻይና መከፈት እንዳለበት አበክራ አሳስባለች። የቻይና መከላከያ ሚኒስትር የሆርሙዝ ባህረ ሰላጤ ለሀገራቸው የንግድ እንቅስቃሴ በአስቸኳይ ክፍት መሆን እንዳለበት ለአሜሪካ ጦር ማሳሰቢያ የሰጠ ሲሆን በሌላ በኩል ፕሬዝዳንት ትራምፕም በባህረ ሰላጤው ላይ የጣሉት እገዳ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደስታ ቢቀበሉትም ከፍተኛ የእስራኤል የጸጥታና የስለላ ባለሙያዎች ግን በእገዳው ውጤታማነት ላይ ጠንካራ ጥርጣሬ እንዳላቸው እየገለጹ ነው። የቻይና መከላከያ ሚኒስትር አድሚራል ዶንግ ጂውን በሰጡት የዛሬ ሌሊት መግለጫ ቻይና ከኢራን ጋር ያላትን ጥብቅ የኢኮኖሚ ግንኙነት በማንሳት የውሃ መስመሩ መዘጋት እንደማይቀበሉት አሳውቀዋል። ሚኒስትሩ በንግግራቸው እኛ ከኢራን ጋር የንግድ፣ የኃይል፣ የነዳጅ ስምምነቶች አሉን። በእኛ ጉዳይ ላይ ሌሎች ወገኖችም ጣልቃ እንዲገቡብን አንፈልግም። ስለዚህም የሆርሙዝ የባህረ ሰላጤን ለእኛ በአስቸኳይ ክፍት መሆን አለበት በማለት አሜሪካ ለጣለችው ገዳ ቀጥተኛና ግልጽ መልእክት አስተላልፈዋል። በእስራኤል በኩል በጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝደንት ጋር ያላቸው የጠበቀ ወዳጅነትና ቅንጅት ለሕዝባቸው ለማሳየት ከፍተኛ ፍላጎት አላቸው ይላል ዘገባው። በተለያየ ጊዜ የተወሰዱ የሕዝብ አስተያየት ጥናቶች እንደሚያሳዩት በአሁኑ ወቅት ፕሬዝደንት ትራምፕ ከኔታንያሁ በተሻለ በእስራኤላውያን ዘንድ ከፍተኛ ተቀባይነት አላቸው ይላል። በመሆኑም አሜሪካን በባህረ ሰላጤው ላይ ወታደራዊ እገዳ መጣሏን ኔታንያሁ በከፍተኛ ደስታ ቢቀበሉትም ነገር ግን የእስራኤል ከፍተኛ የጸጥታ ሹማምንት ግን ይህንን ውሳኔ የታሰበውን ውጤት ያመጣል ብለው እንደማያምኑ ለእስራኤል መገናኛ ብዙሃን ተናግረዋል። የእስራኤል ወታደራዊ የስለላ የኢራን ዴስክ ኃላፊ የሆኑት ዳኒ ስቲኖሮቪች አሜሪካም በሆርሙዝ ባህረ ሰላጤ ላይ እገዳ በመጣሏ የምታመጣው አዲስ ለውጥ እንደሌለ ይሞግታሉ። ባለሙያው እንደሚሉት ከሆነ ባለፉት 5 ሳምንታት በተደረገው ጦርነት ሊሳካ ያልቻለ ግብ አሁን እገዳ በመጣል ይሳካል ተብሎ ፈጽሞ አይታሰብም። በአፈሙዝ ያላሳመናቸውን እንዴት በእገዳ ልናሳምናቸው እንችላለን ብለዋል። በተመሳሳይ የቀድሞ የእስራኤል የጸጥታ መከላከያ ሚኒስትር ሞሼ ያሎን በሰጡት አስተያየት ከ40 ቀናት በላይ በፈጀው ጦርነት ከተቀመጡት ኢላማዎች ውስጥ አንዳቸውም አለመሳካታቸውን ጠቅሰው ሚኒስትሩ አክለው ይህ አሁን የተፈጠረው ውጥረትና እገዳ ውሳኔ ኢራን የኒውክሌር የጦር መሳሪያ ባለቤት የመሆን ፍላጎቷን የበለጠ እንድታስብበትና እንድታምንበት ያለማመንታትም የኒውክሌር የጦር መሳሪያ እንድትሰራ ሊገፋፋት ይችላል ሲሉ ገልጸዋል። አንድ ሀገር ጫና በበረታበት ቁጥር ለምን ታጠቂው አላርፍም በሚል ወደ ጦር መሳሪያው ፍላጎት በከፍተኛ ሁኔታ እንደሚሳብ የገለጹት ግለሰቡም ስለዚህም አሁን እየተደረገ ያለው ነገር ኢራንን የበለጠ ፈንጂውን ወደ መታጠቅ ሊገፋት እንደሚችልም አመልክተዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ አውሮፓን በጥልቅ የሞራል ዝቅጠትና ድክመት ውስጥ ተመታለች ሲሉ አውሮፓን ወርፈዋል። የአውሮፓ ሀያላኑን ጨምሮ የተለያዩ ሀገራት በእስራኤልና በአሜሪካ ጦርነት ላይ ከፍተኛ የሆነ ተቃውሞ ማቅረባቸውና ከኢራን ጎን መቆማቸውን በሚያመለክቱበት በአሁኑ ሰዓት በጉዳዩ ብስጭት የገባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትናው ዕለት ባደረጉት ንግግር እንዳመለከቱት ከሆነ አውሮፓም በጥልቅ የሞራል ዝቅጠትና ድክመት መመታቷን በመግለጽ አህጉሪቱን በጽኑ ተችተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በንግግራቸው አውሮፓ ከሆሎኮስት በኋላ ብዙ ነገሮች መርሳቷን ላስታውሳት ወዳለው በአሁኑ ሰዓት እስራኤል አህጉሪቱን ጭምር እየተከላከለችላት መሆኗን አስገንዝበው አውሮፓ ማንነቷን፣ እሴቶቿንና ስልጣኔን ከአረመኔያዊነት የመጠበቅ ኃላፊነቷን መቆጣጠር አቅቷታል ያሉት ኔታንያሁ በክፉና በደግ መካከል ያለውን የሞራል ልዩነትና የህይወት ክቡርነት ከእስራኤል ልትማር
ይገባልም ሲሉ አሳስበዋል። ከዚህም ባሻገር እስራኤልና አሜሪካ ባለፈው ዓመት ባደረጓቸው የጋራ ዘመቻዎች በኢራን ላይ አውዳሚ ምት ማሳረፋቸውን የገለጹት ኔታንያሁ በኢራን የኒውክሌርና ወታደራዊ ጣቢያዎች ማለትም በናታንዝና ፎርዶ፣ ኢስፋሃንና ፓርቺን ያሉ የኒውክሌር ጣቢያዎች ላይ እርምጃ እስራኤልና አሜሪካ ባይወስዱ ኖሮ ስማቸው ልክ እንደ ከዚህ ቀደም ገዝፎ እንደሚሰማ የሞት ካምፖች በእልቂትና በሽብር አውሮፓውያን ይጠሩ ነበር። ነገር ግን እኛ ለአውሮፓውያን ተከላከልንላቸው፣ ተጋደልንላቸው ሲሉ ተደምጠዋል። አክለውም ኔታንያሁ አሁን የአውሮፓ ከፍተኛ የሞራል ዝቅጠት ላይ ያሉ መሪዎችን ያሏት ሲሉ የአውሮፓ ሀገር መሪዎችን ጭምር የወረፉ ሲሆን በአስቸኳይ ከኛ ጎን ሊቆሙ ነው የሚገባቸው ሲሉም ጠይቀዋል። በሌላ በኩል ኢራን ለረጅም ዓመታት በአሜሪካ እገዳ የተያዘባትን ገንዘቧን እንዲመለስላት መጠየቋም ተዘግቧል። ላለፉት 47 ዓመታት በአሜሪካ ኃይሎች ታግዶ ያለው የኢራን ሀብት ከ100 ቢሊዮን የአሜሪካን ዶላር በላይ የሚገመት ሀብት በአስቸኳይ ለኢራን የመመለሱን ጉዳይ ኢራን በቀጥታ ለአሜሪካ መጠየቋም ተዘግቧል። ይህ የኢኮኖሚ ጦርነት የጀመረው በ1979 የእስልምና አብዮት ማግስት ፕሬዚደንት ጂሚ ካርተር 8 ቢሊዮን አሜሪካን ዶላር የሚገመት የኢራን ሀብት በአሜሪካ ባንኮች እንዲታገድ ባደረጉት ውሳኔ ነው። ይህ እገዳ ዓለም አቀፍ ባንኮችንና እንደ ሼል፣ ቶታልና ቦይንግ ያሉ ግዙፍ ኩባንያዎች ከኢራን ኮንትራታቸውን ሰርዘው እንዲወጡ አስገድዷቸዋል። ከዓመታት በኋላ ይህ የታገደ ገንዘብ እያደገ መጥቶ እንደ ደቡብ ኮሪያ 7 ቢሊዮን የአሜሪካን ዶላር፣ ኢራቅ፣ ጃፓንና ቻይና በአጠቃላይ ከ22 እስከ 30 ቢሊዮን የአሜሪካን ዶላር የሚገመት የነዳጅ ሽያጭ ገንዘብ ባሉ ሀገራት ባንኮች ውስጥ ተቆልፎባቸው ቀርቷል። በ2015 የኒውክሌር ስምምነት ወቅትም የተወሰነው ሀብት ወደ 50 ቢሊዮን የአሜሪካን ዶላር የሚገመት ገንዘብ ለኢራን ቢለቀቅላትም በ2018 ፕሬዝዳንት ትራምፕ ከስምምነቱ ሲወጡ ከፍተኛ ጫና የተሰኘውን ዘመቻ በማወጅ ዳግም ገንዘቡ እንዲታገድባት አድርገዋል። ይህ ሁኔታ ኢራንን አዲስ የኢኮኖሚ ማምለጫ ዘዴ እንድትፈጥር ያስገድዳት ሲሆን ማዕቀቡን ለማለፍ ኢራን ወደ ክሪፕቶ ከረንሲ በተለይም ደግሞ ቢትኮይን ፊቷን ያዞረች ሲሆን ጥቅም ላይ ሳይውል ይባክን የነበረው የተፈጥሮ ጋዝን በመጠቀም ግዙፍ የቢትኮይን ማዕድን ማውጫዎችን ገነባች። እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት ብቻ ኢራን የዓለምን 4.5 በመቶ ቢትኮይኖችን በማምረት ወይም ማይን በማድረግ በየዓመቱ በ100 ሚሊዮን የሚቆጠር ዶላር ገቢ ማግኘት ጀምራ እንደነበር ተዘግቧል። ይህ ደግሞ ከአሜሪካ ባንክ ቁጥጥር ነፃ እንድትሆን አድርጓታል። በቅርቡ በኳታር አሸማጋይነት በተደረገው የእስረኞች ልውውጥ ወቅትም ከደቡብ ኮሪያ የተለቀቀው 6 ቢሊዮን የአሜሪካን ዶላር ወደ ኳታር ዶሃ ቢገባም ከእስራኤል ጦርነት በኋላ አሜሪካ ዳግም ገንዘቡ እንዳይንቀሳቀስ አግዳባታለች። አሁን ላይ በድርድር የኢራን ቀይ መስመር የሆነው ይህ የታገደው ሀብት በአስቸኳይ መለቀቅ እንዳለበት ኢራን በዛሬው ዕለት ሌሊት ለአሜሪካ ጥያቄ አቅርባለች። ኢራን ይህንን ሀብት ከሆርሙዝ ወሽመጥ መከፈት ጋር በቀጥታ አያይዛ ያቀረበችው ሲሆን አሜሪካ ገንዘቡን ካለቀቀች በስተቀር ኢራንም የሆርሙዝ ወሽመጥን እንደማትከፍት ገልጻለች። በአጠቃላይ በአሁኑ ሰዓት ከ80 እስከ 120 ቢሊዮን የአሜሪካን ዶላር የሚገመት የኢራን ሀብት በዓለም ዙሪያ በአሜሪካ ምክንያት ታግዶ በተለያየ ሀገራት እጅ ይገኛል። ስለዚህም ወደ ድርድርም ለመግባት ሆነ የሆርሙዝ ወሽመጥን ለመክፈት በቅድሚያ መለቀቅ ያለባቸው ለዘመናት የታገዱ የኢራን ሀብቶች በአስቸኳይ ይለቀቁ ስትል ኢራን ጠይቃል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የፖለቲካውን ብቻ ሳይሆን የሃይማኖቱንም መድረክ እያመሱት ይገኛል።